በ1941 ዓመተ ምህረት የአፍሪቃ ቀንድ አየር በጦርነት እሳትና በሽንፈት ጥስ ተሞልቶ ነበር። የጣሊያን ጦር ከኢትዮጵያ ምድር በድንገት እየሸሸ ነው። ነገር ግን ከሽሽቱ ይልቅ አስደናቂው ጥያቄ ከኋላ የተቀረው ነው። በሺህ ዓመታት ታሪክ የተቀመጡ ውድ ቅርሶች፣ ቤተ ክርስቲያንን ያጌጡ የጥበብ ሥራዎች እና የዘውዳዊ የቤተሰብ ንብረቶች፣ እነዚህን ሁሉ በችኩላ ወደብ ድረስ መውሰድ የማይቻል ነበር። ታዲያ የት ሄዱ? በኃይል ተወስደዋል ወይስ በተንኮል ተቀብረው ቆይተዋል? እንኳን ወደ ቮርቴክስ ኢትዮ በሰላም መጣችሁ። ዛሬ በጊዜ አቧራ ስር የተሰወሩትን ምስጢሮች ለመፈለግ ወደ ጣሊያኖች የረሷቸው ቦታዎች በጥልቀት እንዘልቃለን። ጣሊያኖች በኢትዮጵያ በቆዩበት አጭር ጊዜ ውስጥ የተፈጸመው ዝርፊያ ሁለት ገጽታ አለው። አንደኛው ገጽታ በዓለም ፊት የታየው ግልጽ ቅሚያ ነበር። የአክሱም ሐውልት በይፋ ተጭኖ ወደ ሮም እንደተወሰደው ማለት ነው። ሁለተኛውና እጅግ አደገኛ ገጽታ ደግሞ የመደበቂያው ስልት ነው። ጣሊያን ከጦርነት በኋላ መሬቷን መልሳ ለመቆጣጠር የፖለቲካ ተስፋ ነበራት። በመሆኑም ሊጓጓዝ የማይችለውን ታላቅ ሀብት እንደ ጊዜያዊ ንብረት ቆጠረችው። ወታደራዊ መጋዘኖች፣ ሰው የማይደርስባቸው የቤተ ክርስቲያን ጓዳዎች እና ባዶ ቤተ መንግሥታት ለዚህ የጥንቃቄ መቀበር ሥራ ማዕከል ሆነው አገልግለዋል። ይህ ድርጊት የተፈጸመው በሥርዓት እንደነበር ይታመናል። ውድ ዕቃ የያዙ ሳጥኖች በቁጥር ተመዝግበው ቦታቸው በጥንቃቄ በካርታ ተሰንዶ ከዚያም የመግቢያ ምልክቶቻቸው ተደምስሰው በምድር ውስጥ እንዲሰወሩ ተደርጓል። ይህም ነገ በድል አድራሽነት ስንመለስ ያለ ችግር እንወስዳቸዋለን የሚል የክፋት ዕቅድ አካል ነበር። ታዲያ እነዚህ የተሰወሩ የሀብት ቋቶች በየትኛው የምድራችን ክፍል ይገኛሉ? የመጀመሪያውና ዋነኛው ቦታ የቀድሞ ወታደራዊ ካምፖችና አቪዬሽን ማዕከላት ናቸው። በተለይ እንደ ሐረርና ደብረ ዘይት ባሉ ወሳኝ ስፍራዎች ጣሊያኖች ከፍተኛ የስልጣንና የሎጂስቲክስ ማዕከላት ነበራቸው። ሰፊ ቦታ ያላቸው የከርሰ ምድር መጋዘኖቻቸውን ለጊዜያዊ መቃብርነት ተጠቅመውባቸዋል። ሁለተኛው አስደናቂ ወሬ የበረሃው የባቡር ሐዲድ ምስጢር። ወደ ምጽዋ ወይም አሰብ ወደቦች ሊደርስ ሲል እንግሊዝ አሸንፋ ስለተገኘ ሙሉ ጭነት ወርቅና ቅርሶች የያዘው ባቡር በድንገት በበረሃ ውስጥ ተቀብሮ ቀርቷል ይባላል። ይህ ታሪክ አሁንም ድረስ በስግብግብነትና በጉጉት አድናቂዎች ዘንድ ሲነገር ይኖራል። ሦስተኛው ግምት ደግሞ በተለየ ሁኔታ በተጠበቁ ዋሻዎችና ገደሎች ስር የተሰወሩ የብራና ጽሑፎችና የሃይማኖት ዕቃዎች ናቸው። አንዳንድ የጣሊያን ካህናት በእምነት ስም የተሰበሰቡ ውድ ቅርሶችን ለጥበቃ በሚል ሰበብ ወደማይታወቁ ቦታዎች ወስደው አስቀምጠዋቸዋል። ይህም ደግሞ ታሪኩን ከፖለቲካ አልፎ የሃይማኖት ምስጢር ያደርገዋል። ትልቁ እንቆቅልሽ ሀብቱ መኖሩ ሳይሆን እሱን የማግኘት ሂደት ነው። ለምን እስካሁን አልተገኘም? መልሱ ቀላል ነው። የመረጃ ትብብር እጦትና የፖለቲካ ቆይታ። ጣሊያን በይፋ የእነዚህን የመደበቂያ ካርታዎች መኖር ብትክድም፣ የሰነዶቹ መኖር ግን በልዩ ምሁራን ዘንድ ጥርጣሬ የለው። ሰነዶቹ በግለሰቦች እጅ ወይም በጣሊያን የጦር መዛግብት ቤቶች ውስጥ በጥንቃቄ ተደብቀው ይገኛሉ። የባለቤትነት ውዝግብ። እነዚህ ቅርሶች ቢገኙም እንኳን ችግሩ አያበቃም። ጣሊያን በቀደሙ መሪዎች የተሰወረ ግላዊ ንብረት እንደሆነች ልትሞግት ትችላለች። ሀብቱ የመንግሥት ነው ወይስ የቤተ ክርስቲያን ነው?
የሚለው የሕግ ጥያቄ ለዓመታት ሊንጠለጠል ይችላል። በተጨማሪም የጊዜ አፈርና የተመጥረት ለውጥ የምስጢር ቦታዎቹን ቀይሯቸዋል። አሁን ካርታ ቢገኝ እንኳን በመሬት ውስጥ ያሉትን ትክክለኛ ማጋዘኖች ማግኘት እንደ ጥንታዊ የግብፅ ፍለጋ ሥራ አስቸጋሪ ሊሆን ይችላል። ይህ ጥያቄ የሁለቱን አገሮች ዲፕሎማሲያዊ ግንኙነት እስከ ዛሬ ድረስ ይፈታተነዋል። የጣሊያን ወረራ አብቅቶ ይሆናል፣ ግን ውድ ሀብቶቿን የማግኘት ጉዞ ገና አላበቃም። ይህንን የጊዜ እንቆቅልሽ የመፍታት ኃላፊነት የሁላችንም ነው። አሁን የቮርቴክስ ኤትዮ ጥያቄ ወደ እናንተ ይመለሳል። በዚህ ዘመን የላቀ ቴክኖሎጂን ተጠቅመን የእነዚህን የተሰወሩ ቅርሶች የት መጀመር አለብን? የትኛው ወሬስ የእውነት ማዕከላዊ ፍንጭ ይመስላችኋል? አስተያየቶቻችሁን ከታች ባለው የመግለጫ ሳጥን ውስጥ በጉጉት እንጠብቃለን። የአንዳንዱ ኮሜንት የእኛን የምርመራ ጉዞ ሊያጠናክር ይችላል። በቀጣይ ሌላ ምስጢር ወደ ቮርቴክስ ኤትዮ ማዕከል እናመጣለን። ሰብስክራይብ አድርጉ እና የቤተሰባችን አካል ይሁኑ።